እዚህ አለቦይ መጥቼ እየበረኩ ሄጄ የምጠጣው የት ነው? በቃ ውሃ ጠምቶኝ ረጅም መንገድ መጓዝ አልቻልኩም። በየቦታው ስላለ እዛም እጠጣለሁ። ስለዚህ ሙቀቱን እየተቋቋምኩት ያለሁት በእነዚህ መልካም ማህበረሰቦች ነው። በየቦታው ላይ ውሃ አለ፣ ሁሉ ነገር አለ። አሁን ይሄ ታምር ይደርሳል። አሁን ያሳየኋችሁ ታምር ይሄ ታምር አሁን ይደርሳል፣ አይከለከልም። የዱባይ መልካም ጎኗ ይሄን ነው። በአንድ በኩል አሁን ሙቀቱ ቢከብድም ምንም ቢልም ያው እንግዲህ ይሄ ሙቀት ባይኖር ነው ምናልባት እነዚህ ሰዎች እዚህ ሀገር ላይኖሩ ይችላሉ። አሁን ያለውበት አካባቢ በጣም ሀይቅ አለ ምናምን አለ። እንደኛ ሀገር ዝናብ እየዘነበ እንትን ቢሆን ጥናቱ እንደሚለው ያው እንደሚሰጥም እንደዚህ አይነት ነገር ምናምን ሲወራ ሰምቻለሁ። ያው ብዙም አላረጋግጡም። ስለዚህ ይሄን ይመስላል እንግዲህ ይሄ እንግዲህ አሰሪያችን ወይም የዋናው አለቃው ግቢ ጋር በዶሮዎች እንትን ሰርቼ እየሄድኩ ነው። ብስክሌት እዚህ ጋር ቆማለች። ይሄ ምሳዬ ነው። አሁን ቀስ ብለን ደግሞ እንሄዳለን፣ ወደ ስራ ልንገባ ነው። ለማንኛውም የሚመቻችሁ እና በርቱልኝ። ሌላ እንግዲህ አዲስ ነገር ካለ ልክላችኋለሁ። ዱባይ እንግዲህ ይሄን ትመስላለች። በትንሹ ነው፣ ቃስ እያልኩ ደግሞ አሳያችኋለሁ። ቴንኪው፣ ወዳችኋለሁ። መልካም ሰላማችሁ ብዝት ይበልልኝ። ውሃችን ላይ ደርሰናል። ይሄ በጣም ቀዝቃዛ ውሃ ነው እንደምታዩት። አያችሁት? ይሄ በየቤቱ በራፍ ላይ ሁሉም ላይ አለ፣ በየደጃፉ እና ያው እንደነገርኳችሁ ነው እንግዲህ ሰውየው ናፍጣ እንደዚህ ተወደደብኝ እንትን እያለ ነው አንተን ይዤ በመላመላስ እና ሌላ ሰራተኛ እስከሚገኝ ችግር የለውም። ብስክሌት ሰውየው ስለተመቸውት አንደኛው አረብ አለ ሰጠኝ። ይሄ እንደውም በዚህ ተንቀሳቀሳለኝ። በመጣ በሁለት ወሬ ብስክሌት ተቀበልኩኝ። ብዙ ነገር እንትን አረኩ። በጣም ደስ የሚለው ነገር እድሌም እንግዲህ እመቤቴ ማርያም ረድታኝ ብዙ ነገር አረኩ። ስለዚህ እንደነገርኳችሁ ነው ውዶች፣ የማዳም ቅመሞች ሁላችሁም በስራ ላይ ተሰማርታችሁ እቅድ ካላቀዳችሁና ግብ ከሌላችሁ ራዕይ ከሌላችሁ ይሄ ስኬታማ የሚባለው ነገር ህልም ነው የሚሆነው። ሰው እቅድ አቀዳለሁ ይላል፣ ግን እቅድ ስታቅዱ እንዴት ነው የምታቅዱት? እኔ አሁን በዚህ 3-4 አመት ውስጥ መኪናና ቤት እገዛለሁ አልኩኝ። በወር ስንት ነው ገቢን ሰርቼ ነው የምንቀሳቀሰው። ያን ገቢ ቤት ምን ያህል እንደሆነ አውቃለሁ። በቀጥርም አይደለም ተጨማሪ ሌላም ስራ እየሰራሁ ነው። ኢትዮጵያ አሁን ራሱ የምሰራው ስራ አለኝ። እንግዲህ ህልሞቼን አቺቭ ለማድረግ እንደምታዩኝ እንግዲህ በብስክሌት ያው እንደምታዩት ዱባይ ይመስላል። ሁሉም ያለ ጫካ ውስጥ ነው ያለሁት እና ይሄ ሁላ ቻሌንጅ የሚከፋው ለህልሞቼና ለቤተሰቦቼ። ሰላም እንዴት ናችሁ? ውዴቱ ተከታታዮቼ እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ህልሞቼን ለማሳካት በሌሊቱ ተነስቼ በብስክሌት ሰውየው ናፍጣ የለም ብሎኝ ችግር የለውም አልኩት። በቃ እኔ እሄዳለሁ፣ እኔ ሄጄ ስራው እመለሳለሁ አልኩት። በጣም ደስ አለው። ያው እሱ ጋር መተኛ ተኝቼው ነበር፣ ግን የሚመጣው ገንዘብ ያን ያህል ስለማያስደስተኝ ሳልሰራ እጄ ራሱ ትንሽ ሰርቼ ሙቀቱ ሲበረታ እመለሳለሁ። በብስክሌት እየሄድኩ ነውና እና እንግዲህ ህልማችሁን ለማሳካት ብዙ ጥረት ይጠበቅብናል ከኛ። ተረዳችሁኝ? አሁን ማዳም ቤት ላላችሁ እንደኔ በዚህ በቀን ስራ ላይ ወይም በኮንስትራክሽን ላይ ለምትሰሩ እቅዳችሁ ምንድን ነው? እኔ አሁን እቅዴ በ3-4 አመት ውስጥ የተሻለ ህይወት መኖር ነው። ያ የተሻለ ህይወት ደግሞ የራሴን ቤት መስራትና የራሴን ምላት አንድ መኪና በሰላማዊ ትዳር እየመራው ልጅ መውለድ ነው። በዚህ 5 አመት ውስጥ እቅዴ። ያን ነገር ለማሳካት አሁን ላይ ይሄን የዱባይ ሙቀት ቻሌንጅ ተቋቁሜ የሚታየኝ ቤቴ ነው። መስራት የምፈልገው ቤት ያ ነው የሚታየኝ። የሚያጠነክረኝም እሱ ነው ከፈጣሪ ጋር ማለት ነው። ስለዚህ የምትከፍሉለት ዋጋ መታወቅ አለበት። ዝም ብሎ በሆነው ባልሆነው የሚጠፋ ከሆነ እኔ አሁን እዚህ ሙቀት ላይ እንደዚህ እየተቃጠልኩ እንደዚህ እንዳልሆነ ከሰው ተራ ወጥቼ እየሰራው ያለሁት ህልሞቼን አቺቭ ለማድረግ ነው። ስለዚህ ህልም ሊኖራችሁ ይገባል እህት ወንድሞቼ።
ህልም ማለት በቀላሉ ነገ የምትደርሱበት ቦታ፣ ማሳካት የምትፈልጉት ቦታ፣ በአእምሯችሁ ያለውን ደስ የሚላችሁን ነገር ማድረግ ማለት ነው። ሰላም ሰላም፣ እንዴት አደራችሁ? እንዴት ናችሁ? ወደ ስራ እየገባን ነው ጋይስ ውዶችዬ፣ እንዴት ናችሁ? እንዴት ነው? አንዳንድ ነገር እስኪ ላሳያችሁ። ዱባይ አሁን ሙቀቷ እንደዚህ ነው፣ ክብደቷ፣ ስራው ምናምን ብዙ ነገር ተብሏል። እስኪ ላሳያችሁ ደግሞ ሰዎችን አሁን ማህበረሰቡ ለኛ እያደረጉልን ያለውን ነገር ላሳያችሁ። በማርያም በየቤቱ በራፍ ላይ ውሃ አለ፣ ማቀዝቀዣ ያለው ምናምን። አንዴ የተመልከቱት እና ይሄን ይመስላል እንግዲህ እንደምታዩት እየሄድን ነው። አሁን እንሄዳለን። አሁን ለዶሮዎቹ ምግብ እንሰጣለን። ከዛ ተመልሼ ወደ ስራ ይገባለሁ። ከዛ እያልኩ ደግሞ በየመንገዱ የሚያጋጥሙኝን አንዳንድ ነገሮች ደግሞ አሳያቸዋለሁ። ይሄን ይመስላል ጋይስ። ዱባይ አሸዋ ብቻ አይደለም፣ እንደዚህ ለምለም ሳር አለ። ያያችሁት ነው እንደምታዩት፣ ይሄ ለምለም ሳር አለ። አያችሁት? ደስ አይልም? የአሸዋ ብቻ ምናምን አይደለም። ልክ እንደምታዩት ይሄ ለምለም ሳር አለ። በዚህ መሀል ነው እንግዲህ ብቻዬን እየተጓዝኩ ያለሁት። እንደዛ ነው። በርቱልኝ፣ ባላችሁበት ፈጣሪያችሁን እያመሰገናችሁ በርቱልኝ። እንግዲህ ይሄ የመጀመሪያ ቪዲዮም ስለሆነ ዩቲዩብ ላይ ስለቀው ረዘም ያለ ቪዲዮ ነው። ሊረዝማባችሁ ስለሚችልም ያው እንግዲህ ለፍ ለፍ እያደረጋችሁ እስከ መጨረሻው ይዩት። ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። ይሄን ይመስላል እንግዲህ የኔ መንገድ ላይ ያለው ኢትዮጵያ ያለው ነው የሚመስለኝ። በዚህ ሰፈር ስመጣውት በማርያም በጣም ለምለሙ ደስ ይላል። ሳሩ ምናምን በጣም ደስ የሚለው። እየደረስን ነው ሶ እንደዛ